ሰላም እንዴት ናችሁ? በገነጋን ኡፍተን ዛሬ ስለ ፋሚሊ እናያለን። ቤተሰብ በአፋን ኦሮሞ ምን እንደሆነ ዝርዝር አድርገን እናያለን ማለት ነው። ተከታተሉኝ። አንደኛ ላይ ቤተሰብ በአፋን ኦሮሞ ማቲ እንላለን። ማቲ ቤተሰብ ስር ያሉት እናትና አባት፣ አባ፣ እናት፣ ሃዳ ወይም ሃርሜ እንላለን። እህት ኦቦሌቲ፣ ወንድም ኦቦሌስ፣ ወንድማሞች ኦቦሌየን እንላለን። እህትማማቾች ኦቦሌቲወን። በእነሱ የተሰራ አንድ ኤግዛምፕል ማየት እንችላለን። ሮባ ቱፋ የሚባል ልጅ ቤተሰቦቹን ያስተዋውቀናል። ሮባ ምን ይላል? ኦቦሌቲ ቶኮፊ ኦቦሌሳ ለመንቀባ። ኦቦሌቲ እህት፣ ኦቦሌስ ወንድም፣ ፊ ማለት እንድ ማለት ነው ወይም እና። ኦቦሌቲ ቶኮፊ ኦቦሌስ ለመንቀባ ቁጥር ባለፈው ተምረን ስለሆነ ማየት ትችላላችሁ። ኦቦሌቲ ቶኮፊ ኦቦሌስ ለመንቀባ ማለት አንድ እህት እና ሁለት ወንድሞች አሉ። ወንድሙን ሲያስተዋውቀን ኦቦላኮ ወይ ደግሞ ኦቦሌስቲኮ ማለት ይችላል። ወንድሜ ማለት ኦቦላኮ ጉቱፊ ይፋ ጀዳሙ ማለት ይባላሉ ማለት ነው። ኦቦላ ማለት ወንድሞቼ እንደማለት ነው። ወንድሜ ለማለት ኦቦሌሲኮ፣ ወንድሞቼ ኦቦሌወንኮ ወይም ኦቦላኮ እንላለን። ኦቦሌወንኮ ወንድሞቼ፣ ኦቦላኮ ወንድሞቼ ማለት ነው። ጉቱፊ ይፋ ጀዳሙ ወንድሞቼ ይፋና ጉቱ ይባላሉ። እህቱን ሲያስተዋውቀን ኦቦሌቲንኮ ሲምቦ ጀደምቲ፣ እህቴ ሲምቦ ትባላለች። ሌላው እናቱን ሲያስተዋውቀን ሃቲኮ ይላል። እናቴ እንደማለት ነው። ሃቲኮ ጫልቱ ጀደምቲ፣ ኢሼን ኦጌቲ ፈያቲ። ኦጌቲ ማለት ባለሙያ ማለት ነው። ፈያ ጤና። ኦጌቲ ፈያቲ ማለት የጤና ባለሙያ ማለት ነው። እሷ የጤና ባለሙያ ናት። ወረድ ብሎ አባቱን ሲያስታውቀን አባንኮ አሞ ቱፋ ጀጠማ። አሞ ማለት ደግሞ ማለት ነው። አባቴ ደግሞ ቱፋ ይባላል። አባንኮ አሞ ቱፋ ጀጠማ። በተጨማሪም የፋሚሊ ሜምበር የሆኑትን ሌሎችን ማየት እንችላለን። ለምሳሌ በእናት በኩል ያለው ወንድም ወይም የእናትህ ወንድም ወይም የእናትሽ ወንድም ሱማ እንላለን። በአፋን ኦሮሞ ኤሱማ እንላለን። አጎት ማለት ነው። አጎት ሆኖ በእናት በኩል ያለው። በአባት በኩል ያለው ወንድም ወይም የአባትህ ወንድም አቤራ ይባላል። አቤራ ወይም የሁለቱንም አጎት ብለክ ለመግለጽ ወሲላ የሚለውን መጠቀም እንችላለን። እንዳማራጭ ሞር የሚታወቀው አቤራ አባት ወንድም እና ኤሱማ የእናት ወንድም መሆኑን ግልጽ ነው ማለት ነው። እንድትረዱ ፈልጋለሁ። አክስት ለማለት አዳዳ እንላለን። አዳዳ አያት፣ ወንድ አያትና ሴት አያት በአፋን ኦሮሞ እንደሆነ እያሰባችሁ በእነዚህ አረፍተ ነገር እንፈጥራለን ማለት ነው። አንድ አጎት አለኝ። አጎት በእናት በኩል ያለውን ማለት ነው። በአፋን ኦሮሞ ምንድን ነው የምንለው? ኤሱማ ቶኮን ቀባ። እናንተ ቁጥሩን መጨመር ትችላላችሁ። በአባት በኩል ያለውን አቤራ ለመንቀባ ሁለት አጎት አለኝ ማለት እንችላለን። በአክስት እስቲ ስሩ። አክስት ማለት ምን ብለን ነበር? አዳዳ። ስንት አክስት ነው ያላችሁ? ቁጥር ባለፈው ተምረን ነበር፣ እሱ ማየት ትችላላችሁ። ሁለት ከሆነ አዳዳ ለመንቀባ ማለት ትችላላችሁ። ሶስት ከሆኑ አዳዳ ሰዲን ቀባ ትላላችሁ። በተጨማሪም በአፋን ኦሮሞ ባል ለማለት አባወራ እንላለን። አባወራ የቤት ባለቤት ማለት ነው። ሚስት ሀደወራ ትባላለች፣ የቤት እመቤት ሀደመና። ልጆች ለማለት ይጆሌ እንላለን። ወንድ ልጅ ኢልማ እንላለን። ኢልማ። ሴት ልጅ ከሆነች ኢንተለ እንላለን። ወንድ አያት አካከዩ ካላችሁ ትክክል ናችሁ። አካከዩ። ሴት አያት አኮ እንላታለን። አኮ። ቅድም እንዳየነው አንዳንድ አረፍተ ነገራቶችን እየሰራን ነበር። ከነዚህ ውስጥ አንዲት እናት ቤተሰቦቿን ማስተዋወቅ ከፈለገች እንዲህ ማለት ትችላለች። ለምሳሌ አንዲት ጫልቱ የምትባል እናት ካለች ልጆቿንና አባወራዋን
እንዴት እንደምታስተዋውቅ አብረን እናያለን ማለት ነው። ኦኬ ቅድሚያ ላይ ምን ያክል ልጆች እንዳላት መግለጽ ትችላለች። 4 ልጆች አሉ። ጆሌ አፉሪን ቀባ፣ ጆሌ አፉሪን ቀባ ማለት ትችላለች። ኢሳኒስ ማለት እነሱ ማለት ነው። ኢፍቱ ቶላ ሚልኪ ፊ ሀዊ ጀዳም፣ ባለቤቴ ጫላ ይባላል። አባን ወራኮ ጫላ ጀዳማ። በዚሁ መልኩ እናንተም ስለ ቤተሰቦቻችሁ አረፍተ ነገር እንድትሰሩ እጋብዛችኋለሁ። እንዲህ አይነት ቪዲዮችን እጋብዛችኋለሁ። እናንተም በዚህ መልኩ በወንድም በእህት በአክስት አያቶች አረፍተ ነገር እንድትፈጥሩ ወይም አረፍተ ነገር እንድትሰሩ እጋብዛችኋለሁ። በተጨማሪም አዳዲስ ቪዲዮዎች እንዲደርሳችሁ ሰብስክራይብ የሚለውን በተን በመጫን እንዲሁም ደግሞ የደውል ምልክቷን በመጫን አዳዲስ ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ። ጥያቄ ካላችሁ ኮሜንት ላይ ያስቀምጡልኝ። ነጋንቱራ ወፋና ባቂያ ወፋና